አምላካችን ቅዱስ እግዚአብሔር ሆይ የልጅነ ኢየሱስ ክርስቶስን መምጣት እንድንጠባበቅ የሚያደርገው ያ የተገለጠው ጸጋ ዛሬም እንደገና በሙላትና በኃይል በዚህ ቅዱስ ሕዝብ ላይ ይንቀሳቀስ። ሲወጡ ሲገቡ ኢየሱስ ይመለሳል ይበሉ። ላገኙት ሰው በሙሉ ጌታዬ በቅርብ ይመጣል ይበሉ። እንደሚጠብቅ ሰው እንደሚጓጓ ሰው ቀና ብለው ይኑሩ። ወደ ሰማይ ያንጋጠጡ ይኑሩ። አይናቸው ሰማይ 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 ይይ። በምድራዊ ነገር ልባቸው እንዳይወሰድ፣ መሬት መሬት በማለት ልባቸው እንዳይደክም፣ ናፍቅ ያለው እያሉ ዘመናቸው ይሂድ። አዎ ኢየሱስ ይመጣል እያሉ ይንጋ ይምሽ። ኢየሱስ ይመጣል እያሉ ዓመት ዓመት ይጨምር። የኢየሱስን መመለስ የሚናፍቅ የሚጓጓ በአባቶቻችን ላይ የነበረ ያ ጸጋ ዛሬም በዚህ ሕዝብ ላይ በሙላት ይሁን። ኢየሱስ ክርስቶስን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም እንደሚል ለዚህ ቅዱስ ጉባኤ ጸጋ ይብዛ። ያ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን የጌታችን የመድኃኒታችንን የኢየሱስ ክርስቶስን መመለስ እየተጠባበቅን ራሳችንን በመግዛት በጽድቅና እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ተብሎ እንደተጻፈ ኢየሱስን የሚያስናፍቅ ጸጋ፣ ኢየሱስን ማራናታ የሚያስብል ጸጋ፣ ጌታ ሆይ ቶሎና የሚል ጸጋ በተስፋ የሚሞላ ሃሌሉያ! ይህ ጸጋ ሕዝብ ላይ ይፍሰስ። እጆቻችሁን ከፍ አድርጉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ይራራላችሁ፣ ሰላሙንም ይስጣችሁ፣ በፊቱ ያቁማችሁ፣ በጽዮንም ለዘላለም ያጽናችሁ። እርሱን በሚጠባበቅ ጸጋ ይሙላችሁ። የኢየሱስን መመለስ በሚናፍቅ ሕይወት ይሙላችሁ። በዚህ ተስፋ ሐሴት በማድረግ ይባርካችሁ። የእግዚአብሔር ሰላም፣ እውነተኛው ረፍት፣ ዘላለማዊው ደስታ በእናንተና በቤተሰቦቻችሁ በዙሪያችሁ ሁሉ ላይ ይፍሰስ። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተባረኩ።